Bricks. Tube. አንተ ዛሬ በጊዜ መጣ ጎብዛ እንኳን ደስ አለ ምን ጆሮህን ምንድን ነው አድርጎ እንኳን ደስ አለ ምን ይባላል አሁን ተነስቼ ያርገ ብረጋግጥህ ምን ታመጣለህ እንኳን ደስ አለ ትለኛለህ እንኳን በጊዜ መጣ ማለት እንኳን መጣ ብዬ አደነኩኝ ምን አለው ምንድነው የምሰማሽ? እየወሰለትሽ እኮ ነው ያዝኩሽ። ምንድነው የምሰማሽ? እሺ አሁን በእኔ ትፈርዳለህ? እኔ ነኝ ጥፋተኛ? ለምን ማን ነው ጥፋተኛ ታዲያ? ሲመጣ አትምጣ ነው ቤቱ እኮ ነው። እረሳው እንዴ? ባሌ እኮ ነው። ባሌ ነው? ውሽምዬ አትደልኝ። ውሽምዬ ባጥር ዘሎ ሲሄዱ ሽሜ ደስ ይላል በሚል ኋላ ቀር 100 ዓመት የሞላው አባባል እኔን መደለል አቁሚ። ይገርምሻል። በኃይለ ሥላሴ ተሰደድን፣ በኃይለ ሥላሴ አጥር ዘለን፣ በደርግ አጥር ዘለን፣ በአብዮቱ ጊዜ ራሱ አሁን ቅርብ ጊዜ በኢህአዴግ አጥር ዘለን። እስከ መቼ ነው ውሽማ አጥር የሚዘለው? ለደስታ አይደል እንዴ የምንለፋው? እኔ በሱ ሰዓት መጥቻ አውቃለሁ። እሱ ከስራ በሚገባበት ሰዓት መጥቻ ይሄ ሰዓቴ ነው አይደለ? ለምን ሰዓቴ ማታከብሪልኝ? በጣም ብልግና ነው። አምኜሽ ነበር። እኔ ነኝ ታማኝ አንድ ያለው ውሽማ እኔ ባልሽን ውሽማ እኔ ላይ በጣም ነው ማዝም። ዶክ ተረጋጊ ዶክ እባክህ። መልካም ዜና ዶክ መልካም ዜና እባክህ። የሄደ መመለስ አይቻልም ማለት ምን ማለት አያትሻር እንዴ? ወይኔ ጉዳቴ አማጂ እንደዛ እኮ አይደለም አማጂ። እኔ አልሰማም አማጂ። እኔ አልሰማም አያቴ። እኔ አልሰማም አያቴ። እኔ አልችልም አያቴ። እኔ አልችልም አያቴ። እኔ አልችልም አማጂ። ምን ያስከፋል ያንቺ ደስታ ለኔ ተርፏል በሰለ አማጂ መረጋጋት ነው ያለብሽ። ደሞ በልሽት ነው እናቃለው እናቴ። በቃ እሺ ዶክ እንግዲህ ምንም የቀረ ነገር የለም አይደል? ማደር አይችልም አይደል? ሬሳ ስንት ሜትር ናቸው አባባ? ለምንድን ነው ለሬሳ ሱፋና ሰፋ ለመቀለ ኮፈን ነው እንጂ ለሳጣ በቃ እሺ ተነጂ በቃ እኔ አፋፍሶ መቅበር ነው በቃ እንቅበራቸው አማጂን እንቅበራቸው። አታወቅኩሽና ኩሽ ነው እንዴ? ምንድነው ከኔ ጋር ወደ ወሬም ተወራው? ኧረ እርግብግቢትን እንዳለለላ አንተ ሰውዬ በእናትህ ምንድነው የምትወራው? ወሬ ሄሎ አንቺ ኧረ በቃልና ፍላጎት ተፋጁ። ወይኔ ጉዴ! ኮብል አነሳ ጫነበት። ወይኔ ገደለው። በቃ ሬሳ ሆነ። በይ በቃ ቻው። ተረጋጋ። ምንም አይፈጠርም። ዶክ እሺ ሰላም ዶክ የታማሚው የቅርብ ዘመድ ነው። እኔ አይውለደኝ እንጂ አባቴ ነው። በቃ እንጀራ በሱን ያሳደገኝ እንጀራ አባቴ ነው። በቃ በእንዴት ነው በጠና ታማዋል። በቃ እና ደክሟል። ምንም የሚያስደነግጥ ነገር የለም። የሕክምና እገዛ ይደረግላቸዋል፣ ይሻላቸዋል። አንተ መረጋጋት ነው ያለብህ። አይዞህ በቃ ደክሟል እኮ ነው ያለኝ እኮ። ተረጋጋ እንጂ ሞቷል አልተባለም። ታሟል ይሁን በጠና ወይ ይደረግላቸዋል፣ ይሻላቸዋል። በቃ ቆይ አንዴ ከዶክተሩ በደንብ መስማት ፈልጋለሁ። እናንተ እየሄዳችሁ ጠብቁ። ሂዱ በቃ ታሟል ማለት ይሞታሉ ማለት አይደለም። እኛ ተንከባክበን እናደናቸዋለን። አንተ ተረጋጋ። በጠና ከታመሙማ ለምን ይድናሉ ዶክተር? ምን ማለት ነው? ምንም እንኳን የእንጀራ አባቴ ቢሆን ፍዳይን አብልቶ አሰቃይቶ አሽቶ ቢያሳድገኝ ምን ለሱ ጥላቻ የለኝ። ይሄ ሰውዬ ወደ ጉድጓድ እያመራ ነው። ተረጋጋ። ይድናል አትበለኝ ዶክተር። ይኸውልህ በህይወት ሳለ ኩላሊቱ እንደሆነ ይትማርክ ኩላሊት መርዳት ይፈልግ ነበር እና እባክህ የአባቴን ኩላሊት ዶክተር። ምን ማለት ነው? የአባቴን ኩላሊት ሲጀመር ህጉ አይፈቅድም። መናዘዝ መፈረም አለበት መጀመሪያ። እንደዚህ አይነት ነገር እንዳላደረጀ ልዩ እኮ ነኝ ዶክ። አይቻልም። ልቀቅ ዶክ። የአባቴን ኩላሊት እካክ ነው ዶክ። ፎክት ነው ዶክ። እንደዛ ነው ዶክ። የኔ ቤስት ፍሬንድ ሚኒ የኔ ልብ ጓደኛ ምን ሆነ? አባቴ ነው እንደው ምን ሆኖ ነው የሞተው?
ለምንድን ነው የሞተው? ለምንስ ነው የሞተው? አንተ እንከፍ ዶዶ ተጠራሽ ብራዘር አልጠራው ነው እባክህ እኔ ነኝ ውስጠት ምን ይላል? ስማ አንተ ጀለንጎ የጀለንጎች ፊት አውራሪ ደግሞ የገደልከው ሌላ ነው። ያ ሳሚ የሚባለው ከፊት ያለው እኮ ነው በደንብ የሚቀርባት ቤስት ፍሬንዷ። እሱን ማስለው ቶሎ በል ሳሚ የኔ አማካሪ የኔ መካሪ ለማንኛውም ሚኪ አቤት ምንድነው የምሆነው? ወይኔ በአንድ ለቅሶ ሶስት ሬሳ ይሆንብሻል። ለሶስት ሰው ማልቀስ ይሆንብሻል። ከረፈ እና የትራንስፖርት ጎሎኝ ነው ከክፍለ ሀገር መጥቼ 20 ብር ይኖርሻል? 20 ብር ብቻ። ያው የኔም የትራንስፖርት ነው ግን እስቲ በቃ እሺ። እኔ ክፍለ ሀገር ሩቅ ስለሆንኩ ነው። በቃ ችግር የለም እኔ በእግሬ እሄዳለሁ። እሺ አመሰግናለሁ። ግን ምን አነሳሳሽ ብሩ ለመስጠት? ያው ምን መሰለህ አባቴ በቃ ሰው ለመርዳት ሰው መሆን በቂ ነው። ገባሽ? እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ አባ። አቤት። እራሳችሁ እንዴ? ምን ማለት ይሄ ፓርት ላይ ነው ገንዘብ ጨመር አድርገህ የምትሰጠኝ እርዳታ ስለረዳሁት። ኧረ እኔ የምር 20 ብር ቸግረኝ ነው። አንተ የምር ነው እንዴ? በእውነት? ታዲያ ምንድን ነው የምትቀጸኝ? መልካም ሰዎች እንዳሉ ማሳየት ፈልጌ። አንተ የምር የካሜራ የተቀረጽኳል? ኧረ አይደለም፣ በእውነት አይደለም። አንተ የምር ነው እንዴ? እንዴ ተረጋጊ እንጂ እኔ እና እኔ 50 ብር ላንተ ደልቶኝ ነው የምሰጠኝ? 50 ብር አንተ ትቀልዳለህ እንዴ? 50 ብር ሌባ ሰርታ በላም እንዴ? ምንድነው መፍዘዝ? ያ ፈርስት ዴት ላይ ያለ ነው ትንሽ ፍዝዝ፣ ሰከንድ ላይ ድንዝዝ፣ ታዲያ ሰርድ ላይ ወዝወዝ ነው። እኔ የምልሽ ለምን ከሚደብረን ስለ ቤተሰቦች ታሪክና ጀብድ ዝና አልነግርሽም? ሽሮ ሜዳን ታውቂዋለሽ አይደል? ሽሮ ሜዳ ከመባሉ በፊት የባህል የአልባሳት መሸጫ ከመሆኑ በፊት ክችን ያለ ሽሮ የሚሸጥበት ቦታ ነበር። ባይዚ ታዲያ እታጉ ሽሮ ይባላል። ታዲያ የእታጉ ሽሮ ኃይለ ሥላሴ ከነ ባለቤታቸው አፄ ኃይለ ሥላሴ በቃ አሉ በሰዓቱ የሚባሉ አሉ ጭሰኞች በቃ እንዳለ የመጡ ይመገቡት እዛ ነበር። እታጉማ የምትሆን ጥሩ ነው አክስቴ ማለዝና እንትንስ ፔፕሲ ሜዳን ታውቂዋለሽ? ፔፕሲ ሜዳ ምንድነው ደግሞ እሱ? ፔፕሲ ሜዳ አታውቂውም? እሺ ጃን ሜዳንስ? እሱንም አውቀው ነው። ጃን ሜዳ ይኸውልሽ፣ ጃን ሜዳ ከመባሉ በፊት በጣም ሰፊ የእንጆሪ ማሳ ነበር ቦታው። አፄ ኃይለ ሥላሴ መንበረ ስልጣናቸውን በያዙ ማግስት ነው እጭድ አድርገው ያንን እንጆሪ ሙሉ ለባለቤታቸው። ከዛ በኋላ ምን ተባለ? ጃን ሜዳ ጃር ሊያጨሩት ጃን ሜዳ። አይ ቲንክ ፈርስት ዴት ይበቃናል። ፔፕሲ ሜዳ እንገናኝ። ፔፕሲ ሜዳ በቃ እንዳትቀሪ፣ ሰርድ ዴታችን እዛ ነው የሚሆነው። ፔፕሲ ሜዳ ተደጋጋምከው። ፔፕሲ ሜዳ አልኩሽ አንዴ በቃ። እናትስ ደግሞ ምንድን ነው የምትለኝ? ቆይ ምንድን ነው ምን ታርግሽ? ሴትዮ ወልዳ ባልሰጠች ገባ አይጠጋህም እና እኔ መወቀስ አለብኝ ማለት ነው? እሺ እህትስ ደግሞ ወይኔ ወንድሜ ከሳ ጠቆረ ገረጣ እና ወስደው ይቀልሁን ከፈለጉ የታያቸውን ተናገሩ። እውነት ነው ገርጥቻለሁ፣ አጥንቴ ፈቷል። ምን ያርጉ? አባትስ ዝም በል በቃ እንደዚህ ነው። አዲስ ጎጆ አዲስ ቤተሰሪዎች ነን። አባት ያላችሁን ተሰጣችሁ ጫፋችሁን ያላችሁ ህይወት ከአንድ ጊዜ በላይ ቻንስ አትሰጥም። ተጠቀምበትና አምልጥ ከዚህ ነው። አትንከፍ። ምንም የሚያስፈራ ነገር የለም። በጣም ወንድ አሪፍ ነህ አንተ አይደል? ምንድን ታላክ ምን ልትሆን ነው? በአንቺ ቤት እኔን መጉዳትሽ ነው ለእኔ ይፈጣል ሎተሪ። ወንድ አታውቅም ማለት ነው። ሌብነት ከሲኦል አውጥተህ ላከኝ ወደ ገነት የኔ ጌታ። የኔ ጌታ መሞት የለብህም። ከምላስሽ ቀድሞ ስለቱ ስለገደለኝ ደበረሽ? ኧረ ምንም
ሽማግሌ ይኸውልሽ፣ አንቺ ፋዘር ምሁር ናቸው ፕሮፌሰር ይረዳሉ አላልሽም እንዴ? እንዴ ሽምግልና እኮ የሚላከው የመረዳት ችግር የማገናዘብ ችግር ያለበት ያኔ እናንተ አብሮ መኖር አስፈልግ። ይኸውልሽ ዝም ብሎ የሚቆም አብሮ መኖር የለም። ተረጋጊ። ስልክ እናቴ። ሄሎ ሄሎ፣ ምን ነው ጠፋብኝ? አባክዬው ናፈከኝ እኮ አሎ ቢቡ አሎ ብታይ እኮ አባቴ ቤት ገዝቼልህ ባዶ ቤት ቁጭ ብዬልሃለሁ። መተህ ለኔ ባል ለቤቱ ደግሞ አባወራ ትሆንለት። ቤት እናቴ ዝናብ መታኝ፣ ፀሐይ ደበደበኝ፣ ማዳበሪያውን ኩልሽ የኔ እናት መጡ። አሁኑኑ አባወራ መሆን ልጅ የኔ እናት ስሚ እንኳን ሽማግሌ ልኬ ብትልኬ አልሰማሽም። ባይሽዬ እናቴ ቤት ባለቤት ሆንኩልሽ። Bricks, tube, bricks, tube.